ግን ይህ ማለት እኛ ስለሷ ጉዳይ አናወራም ወይም ደግሞ ስለሷ እንከራከርም አይደለም። በዛም ይሁን በቃ እንትኑ እየሰፋ እንዲሄድ ነው። በነገራችን ላይ ለሷ ድምጡ እየሰፋ እንዲሄድ በቃ በእኛ ብቻ ታጥሮ እኛ የሚጠላን ሰው ይኖራል አይደለ? ምናልባት እኛ ጋር ማንግባባ ሰዎች መርዳት እየፈለጉ ወይም ደግሞ የመርዳት ችሎታው እያላቸው እነሱ ጋር አንሆንም እስቲ እነሱ እኛ ፍላጎት ምንድነው? እኛ ጋር ቅራኔ ያላቸው ሰዎች፣ እኛ ጋር የማይግባቡ ሰዎች ልጅቱን ማንጣት እየቻሉ ወይም ደግሞ ልጅቱን መርዳት እየፈለጉ እስቲ በእነሱ ተሆነ ያገኟት ብለው በትዕቢት ተወጥረው ዝም ያሉ ሰዎች ካሉ እዛ ሄደው ለልጅቱ ድጋፍ እንዲያደርጉ ነው ማለት እንትን ነው። ምንድነው? ፕራንቹን ማስፋት ነው። የልጅቱ ድምፅ የልጅቱን ኬዝ የሚይዘው ፕራንቹ መስፋት አለበት እውነተኛው እስከሚወጣ። ይሄን ነው እኛ የተጠቀምነው። ሁለተኛ እንደ ቅልቦች አሉ ከህግ አካል ጋር ቀረቤታ ያላቸውም በዛ ቦታ በዛ ቤት ነው የምንሳተፈው ስላሉ በእንደዛ ለቤት ተሳትፈው አባትየውን ወደ ህግ አካል የሚሄድበትን መንገድ እንዳመቻቹለት፣ እንዲሁም ደግሞ አባትየው በትልልቅ ሶሻል ሚዲያ እንደ ኤቢሲ ባሉ ወጥቶ ሀዘኑን እንዲገልጥ በልጁ ሞት ላይ ማን ቀልዶባቸው እንደሆነ ማን ደልሏቸው እንደሆነ እውነት እንዲናገሩ ያደረግነው ነው። ይሄ በጣም አስፈላጊ ስለሆነ እኛ ዋትሳፕ ግሩፕ አለን። እስከሚበቃ ድረስ እንሄዳለን። ብዙ ወንድሞች አሉ። መረጃው ሁሉ እያጣራን ነው። እንቀጥላለን እና ሀቢባን በእነሱ ግሩፕ በእነሱ ጀማ ይሞክሩ፣ እኛም በዚህ እንሞክራለን። ምክንያቱም እኛ የተደፈንን የተደበቀን የዛች ልጅ ሞት የውሻ ሞት ሆኖ እንዲቀር ሊደረግ የተሞከረውን ሴራ ሰባብረን ሁሉም የሶሻል ሚዲያ ሰው ስለ ሀኒ እንዲወራ አድርገነዋል። ይሄ ደግሞ የማንንም ምስጋና የማንንም ክሬዲት ፈልገን አይደለም። አምና እንደሰራ ነው፣ አቻምና እንደሰራ ነው። ወደፊትም ይቀጥላል። በእህቶቻችን ላይ የሚሰራው ግፍ እኛ እያለን እኛ ሶሻል ሚዲያ ላይ እያለን ወደፊትም ይቀጥላል። የሚቆም አይደለም። ምናልባት ዛሬ ልብስ ቤት ገበያ ቦታ ነው ያለሁት። አንዳንዶቻችሁ ልብስ ለመሸጫ ነው ብላችኋል። ያምናው ግን የት ነበር? አረብ ቤት ተቀምጠን ነበረ። የአረብ ማቲ ጋር እየተላጠጥ ነበረ። የአረብ ማቲን አይን አርግ ሲለን በጫማ እየመታን ነበረ። የወንድሞቻችንን ጉዳይ ያስፈጸም። አንዳንድ ሰዎች አሉ የሆነ ምቀኝነት፣ በትክክል የወጣ ምቀኝነት በቃ እኛ ቤት ብዙ ሰው ተገባ ወይም ደግሞ የእኛ ፎቶ በደግ ተሸራሸረ አይናቸውን የሚያማቸው ግን ቁም ነገር ምን ጊዜ የማይሰሩ ከትልልቅ ምድር ላይ ካሉ ኃይሎች በሶሻል ሚዲያ እስካለ ነው ስራቸው መከፋፈል ይሆን ስራቸው ተጠምደው በቃ ይሄው መከፋፈል ስራቸው የሆነ ሰዎች በአንድ ላይ የሸዋው የወሎ የጎጃሙ የጎንደርም አንድ ላይ ሆነ የሸዋን ጉዳይ በጋራ እንደባለፉት ቀናቶች ተናበን እንዳንሰራ ሸዋ ወሎ እንዴት የሸዋን ያስለቅቃል፣ ሸዋ መሆኗን ሸዋን ሰድበዋል ወዘተ እየተባለ የጎጠኝነት ስሜት ተሰምቶ ልክ እንዳሁኑ እንደዛ አንዳንድ ነገር እንዲፈጠሩ የሚያደርጉ በጣም ቆሻሻ ሰዎች አሉ። ድሮም እናውቃቸዋለን። እንኳን ለእኛ ሳይሆን
እኔን ሳንቲም ምናምን አስይዘውኛል። ዛሬ ደግሞ ዶላር ነው ከፍ አለ መሰል። ዛሬ ሳንቲም ምናምን ነበረ፣ አሁን ደግሞ ዶላር ምናምን አስይዘውኛል። ሳውዲ በነበርን ሰዓት ደግሞ ግመል ላይ ነበር ሲጭኑን የነበረ። ሳውዲ ላይ ግመል ላይ ሲጭኑን ነበር። እነዚህ ሰዎች በቃ ባለህበት የስራ መስክ ላይ እንትን ለማለት ይሄዳሉ። ስለዚህ ሁላችሁም ሀኒ አለች በሉ። እኔ ገብቼ ለቅልቦችም ይሆን ለእነ ሀቢባም ይሆን አስጠንቅቂያቸዋለሁ። 10 ቀን የለፋ ነው 10 ቀን ሙሉ የለፋ ነው የተሰጠንን ሞተች የሚል የውሸት ትርክት ላለመቀበል ነው ብላቸዋል። ይሄ 100% ነው። ሰዎቹ ሀኒን 2-3 ጊዜ ነው የገደሏት። አደገኛ ሰዎች ናቸው፣ መርዛማ ሰዎች ናቸው። አንድ ጊዜ አይደለም የገደሏት ሀኒን 3-4 ጊዜ ነው የገደሏት። አንደኛ ያልሞተችውን ሞተች ብለው ሲያሳውጁባት፣ ሁለተኛ ስለ እሷ ሞት የሚናገርን አካል ለማሸማቀቅ በዚህ የወርጆ ቁላ በማያክል ሰውዬ ምንድነው ላይ የሞተ ሰው የምታለቅስ ብለው ደባዋን ቶሎ ለማጥፋት የሄዱበት መንገድ ሁለተኛው። ሶስተኛው የበሰበሰ የ3 ዓመት የ4 ዓመት አጽም አንጥተው ያኒ አጽም ነው ብለው ያቀረቡ ለታ 3 ጊዜ ነው የገደሏት እነዚህ ሰዎች ልጅቱን 3 ጊዜ። ይሄንን ሁሉ መረባቸውን ብጥስጥስ ስናደርግባቸው ያሉትን እንግዲህ አውቃችኋል። ይቅርታ የውሸት መረጃ ነበር ዘን የመጣ ነው ስላሉ ለእነ ሀቢባም የተለሳለሰ ነገር አሳይተው እንደለመዱት ደግሞ 4ኛ ልጅቱን ሊገሏት የበሰበሰ ወይም ደግሞ መንገድ ላይ የወደቀ አጽም እንዳያመጡ አስጠንቅቀናቸዋል። እዚህ ድረስ ነው እኛ የምንሄደው። በትንሽ ሸብረክ የምንልም አይደለም። ኩሩ ወሎ ኩሩ ያሳደገን። አንድ ደግሞ የምናገረው ነገር ሁላችሁም የምታውቁት ሸዋ የጀግና ሀገር ነው። ሸዋ አስክሬን አይበላም። ሸዋ የወደቀ ወንድሙን ወይ የወደቀ እህቱን ጥሎ አይሄድም። ሸዋን ወክላችሁ አንድ እህቱን አስክሬን የበላ ደንቆሮ ፎቶ አንጠልጥላችሁ የምትሄዱ እውነት ለመናገር እያሰደባችሁ ነው። አስረግጬ ነው የምነግራችሁ። ስንት ጀግኖች አስክሬን ጥለን አንሄድም ብለው የተሰውለት ያ ጀግና ማህበረሰብ፣ ያ የተከበረ ማህበረሰብ ይሄ አብራዊ ሄደችውን አንዲት ጨቅላ ልጅ ተፊት ተጎኑ ስትሄድ እንደው ሞሞቷ ሳያጅበው ጠላ እየጠጣ ችርስ እየተባባለ ኢትዮጵያ ድረስ ገብቶ ቤተሰቦቿን ያላጥናና አስክሬን በሊታ ነው የሚለው። እውነቴን ነው የምላችሁ። ትላንትና 10 ሰው አደረጋችሁ፣ ጉድ አይታችኋል። አሁን ለታ 9 ሰው ነበር ያለው። ትላንትና አይባ ቤት 10 ሰው አደረጋችሁ፣ 10 ሰው። ነገ ሌላ ቤት ቢገባ 11 ያደረጋችሁ። ስለዚህ የታችሁን አስክሬን የበላ ያንን ሞት የደበቀ ሰውዬ ፎቶ አንጠልጥላችሁ እውነት ከሸዋ ከዛ ከደግ ማህበረሰብ ከዛ ከኩሩ ማህበረሰብ ከዛ ጀግና ማህበረሰብ የነሽት የሞገስ የነጋሽ ያሰግድ እኮ ነው። ለቃላቸው የታመኑ ፈርተውና ተሽመጥምጠው እጅ ያልሰጡ በአቋማቸው ከልጆቻቸውና ከቤተሰቦቻቸው አስክሬን ጋር አብረው የተሰዉ የጀግኖች ሀገር በአንድ አስክሬን በሊታ የእህቱን ሞት የአሩ የወደቀበት ያህል እንኳ ያልቆጠረ ሰውዬ ፎቶን ተጥላችሁ የምትሄዱ ሸዋን የምትወቅ ሸዋን ነገር የምትሉ የሸዋ ምናምን የሸዋ ምንምናት የሸዋ የምትሉ ቆሻሻዎች ያንን ትልቅ ማህበረሰብ አታሰድጉ። ነግራችኋለሁ። እኔም ሸዋ ነኝ ከእናንተ የበለጠ አስረግጬ ስነግረህ መቀበል አለብን። ዛሬ የሸዋ ወጣት መሆን ያለበት ያችን ጽጌረዳ የመሰለች የእህቱን ፎቶ ሰቅሎ ፍትህ መጠየቅና በተቻላቸው ያገቷትና ያሳገቷትን ኃይሎች መዋጋትና መጋፈጥ ሲገባው
በመንገድ ላይ አልፏት ሄዶ ሌባ ደላላ በሰጠው መረጃ ሙታሌ ብሎ የሞት አዋጅ አውጆባት ጠላ እየጠጣ ሙዚቃ እየጨፈረ ችርስ እየተባባለ አገር ገብቶ ቤተሰቦቿ እንኳ ጋር ሄዶ እስቲ ፈጣሪ አጽናናችሁ እንደዚህ ቀርታብናለች ብሎ ቤተሰቦቿን ሳያጽናና የያዙትን ፓስፖርት የያዙትን ስልክ ለቤተሰቦቻቸው ሳይሰጡ ተመልሶ የመጣ በሞቷ ላይ ደግመኛ ሞት ያወጀ ዲቃላ ደግሜ እኮ ነው የምናገረው። ፎቶ አንጠልጥላ እየመጣ እኔ ሸዋ ነኝ ብትለኝ በፍጹም ሸዋ ጋር ልትገናኝ አትችልም። የሸዋ ንግስቷ ሀኔ ናት። የሸዋ የባላባት ልጅ ሀኔ ናት። ሊያሳስብህ የሚገባው እሷ በወንበዴዎች ተይዛ ጫካ ውስጥ እየሟቀቀች ያለች ለዛች እህትህ ተቆርቁረህ እሷ የምትገኝበትን መንገድ መፈለግ እንጂ አንድ ፊቱን በሸሽ አድርጎ የሴረኞች የጽንፈኞች አጀንዳ ማራመጃ የሆነን አካል ፎቶ ለጥፈ ሸዋኔ ብትለኝ አናትህን ነው ማሽልህ። እውነቴን ነው። ከፈለግ ቁላህን ነው ማሽልህ። ወንድ ከወንክ አንተ ወንድ አይደለም። የዚህ ጥቃት ሳይገባ ቀርቶ የዛች የሚስኪን ጥቃት የዛች የአራስ እህትህ ጥቃት ሳይገባ ቀርቶ ይህን የዲቃላ ፎቶ አንጠልጥለ እየዞር ሸዋዬ ነኝ ብትለኝ ቁላህን ነው ማሽልህ ነው የምልህ። አስረግጬ ነው የምነግርህ። ታገኛለህ። ከዚህ ቀደምም ያደረግነውን ታውቃለህ እያንዳንድህ። ምክንያቱም ዛሬ እንዳትናገሩ የአምናው ይወጋችኋል፣ አምና እንዳትናገሩ ያቻምናው ይወጋችኋል። በህርንበት ለችግርን መጋፈጥ እንጂ ወደ ኋላ ማለት አናውቅም። ይሄ ተፈጥሯችን ነው። ይሄ የእኛ ተሰጥቶ ነው። ለማነታችን እንሞታለን፣ እንንጠለጠላለን። በየትኛውም ቦታ ችግር ሲፈጠር ቀድመን የምንጋፈጥ እኛ ነን። እኛ ምን ጊዜ የምንገኘው በችግር ቦታ እንጂ በጥቅም ቦታ ተገኝተን አናውቅም። ጥቅመኞች ጥቅም ባለ ሰዓት ፊት ይገኛሉ፣ ያፈለጉትን ያደርጋሉ። ችግር ሲመጣ ግን በየትኛውም ዓመት በየትኛውም ጊዜ ተጋፍጠን የምንገኘው እኛ ነን። ይሄ ደግሞ ኩራታችን ነው። ከአሁን በኋላ ሸዋን ወክለ የአንድ ዲቃላ ፎቶ ለጥፈ የእህቱን አስክሬን የበላ ፎቶ ለጥፈ እህቱን ጥሎ የሄደ 3ኛ 4 ጊዜ የገደለ ፎቶ ለጥፈ ሸዋዬ ነኝ ካልከኝ አንተ ሸዋዬ ታትሆን ወራዳ ነህ፣ ቆሻሻ ነህ። አስረግጬ ስነግርህ መስማት አለብህ። ሀኒ የኔ እህት ናት። የኔ ወሎ የተወለድኩት የኔ እህቴ ናት። ያንተ እህትህ ናት። ለእህትህ መቆርቆር አለብህ። ስለዚህ ይህንን ማስተዋል አለባችሁ። አሁንም ለሀይባ የሰጠነው አጀንዳውን አንዳንድ ሰዎች በዛ መልኩ ስለሄዱ ምናልባት እኔ በወሎ ሸዋ የሚለው አላምንም፣ ሲፈልግ እግር ይብላ። ግን አንዳንድ ሰዎች መስሏቸው እንዴት እኛ እሱ ከወሎ መጥቶ አስለቃል የሚል ትርት አድሮባቸው እኛ ጋር ያልቆሙ ሰዎች አይተናል። ይሄ ዝም ብሎ ነው። ስለዚህ ተወደደም ተጠላም የሀኒን ጉዳይ ዓለም እንዲነጋገርበት አድርገናል። እህታችን ስለሆነች እዚህ ቤት አንድ ሰው የዲቃላ ፎቶ ሰቅሎ የሚመጣ ሰው እንዳላይ የእህቱን አስክሬን የበላ ፎቶ ሰቅሎ የሚመጣ ሰው ካለ እሱ ራሱ በእህቱ ሞት እየቀለደ ነው ነገር ያለው። ምናልባት ቦታው ያ የወንድ ቦታ ነው። ወንድነቱ ሊፈተን ይችላል። ግን ከዛ ችግር ከወጣ እንኳ በኋላ እውነትን ያልተናገረ ሲፈልግ 9 ሰው ነን፣ ሲፈልግ 10 ሰው ነን፣ ሲፈልጉ ደላሎቹ 6 ነበሩ፣ ሽፍታው 1 ነበር፣ ሲፈልግ ሽፍታ 2 ነው እያለ የሚቀበጣጥር እውነትን ደብቆ ፎቶ አንጠልጥለ በአናት ተዘግዘግ ስትፈልግ እውነቴን ነው። አንሰማችሁ፣ ምንም አንሰማችሁ። ኮፕሊንክ ያደርጋችሁ ሁላችሁ የጀግና ሀገር አንድ ዲቃላ ታሰድቡ ነገር ያለው
ሸዋ ብለህ ደግሞ የዛን ፎቶ አንጠልጥለህ የምትመጣ ካለ ልታፍር ነው የሚገባ። የጀግኖቹ ፎቶ እያለ ነግሬሃለሁ። ትሰማለህ? ካልሰማህ ደግሞ አሰማሃለሁ እምቢ ታልክ